በአገልግሎት ዘመኑ ስሚዝ ዊግልወርዝ በድምሩ ከ23 ሰዎች በላይ የሞቱ ሰዎች እንዳስነሳ ተመዝግቦ ይገኛል። ይህንን የጆ ሪቫይቫሊስት ኦፊሻል የዩቲዩብ ቻናል ሰብስክራይብ በማድረግ በየጊዜው የሚለቀቁ ቪዲዮዎች እንዲደርሳችሁ የደውል ምልክቱን ጫኑ። ቪዲዮ ሌሎች ሰዎች ጋር እንዲደርስ ላይክ እና ሼር ያድርጉ። እርሷ ወይም ባለቤቱ ሚስ ፑጂ እጇን በላይ ላይ ከጫነች በኋላ እሳቱ መውረድ ጀመረ። ከዚያ ብቻዬን ከእግዚአብሔር ጋር በሆንኩበት ጊዜ የነበረው ሁኔታ እጅግ አስደናቂ ነበር። እግዚአብሔር በኃይል እያጠመቀኝ ነበር። በከበረ ደሙ እያጠበኝ እንደነበረም ተረድቻለሁ። እናም አንጻኝ 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 እያልኩ ጮኩ። እያነጻኝ እንደሆነም ስለተረዳው በደስታ ተሞላው። በዚያው ጊዜ ውስጥ ራእይ ተሰጥቶኝ ስለነበር ጌታ ኢየሱስን ለማየት ቻልኩ። ባዶንም መስቀል ተመለከትኩ። ጌታንም በእግዚአብሔር አብ ቀኝ ከብሮ አየሁት። በእንግሊዘኛ ቋንቋ መናገር አልቻልኩ። የእግዚአብሔር መንፈስ እንድናገርበት በሰጠኝ በሌላ ቋንቋ ማመስገን ጀመርኩ። ከዚያ በኋላ አንድ ነገር ተገነዘብኩ። ምንም እንኳን ቅባትን የተቀበልኩት አስቀድሞ ቢሆንም አሁን ግን ቢያንስ በባለ 50 ቀን ሐዋርያት የተቀበሉትን አይነት የመንፈስ ቅዱስ ጥምቀት እንደተቀበልኩ አወቅኩ። ከዚህ መንፈሳዊ ልምምድ በኋላ ስሚዝ ዊግልወርዝ ሊያቆመው የቻለ ነገር አልነበረም። እርሱ የእግዚአብሔር እሳት ነበር። በሄደበት ስፍራ ሁሉ እሳት ይወርድ ጀመር። ስሚዝ እንዲህ ይላል፣ የእግዚአብሔር አገልጋይ የሆነ ሁሉ የእሳት ነበልባል መሆን እንደሚገባው አምናለሁ። ከነበልባል ያነሰ በሚቀጣጠል መልእክትና ፍቅርን በተሞላ ልብ የእግዚአብሔር ኃይል መሳሪያ ከመሆን ያነሰ ሊሆን ፈጽሞ አይገባውም። ጌታ ለአካሉ ሙሉ ኃላፊነትን እንደሚወስድ ጥልቅ የሆነ መረዳት ያለውና ይህም የሚሆነው የእግዚአብሔርን ክብር ለመግለጥ ብቻ መሆኑን የተረዳ ሰው ሊሆን ያስፈልገዋል። በዚህ ዘመን እጅግ አልፎ አልፎ ብቻ እንደሚታየው ሳይሆን እርሱ በእውነትና በድፍረት የተሞላ ሰው ነበር። የሚያደፋፍር መልእክትም ነበረው። እርሱ ባለባቸው ጉባኤዎች መካከል ሁሉ ኢየሱስ ክርስቶስ የሰበከው ማንኛውም ስብከት ተጨባጭ በሆነ ተአምር የተረጋገጠ ነበር። የእርሱን ምሳሌነት ልንከተል ይገባል። በሽታ ወይም በሽታሽ ምንም ይሁን በዚህ ታላቅ ጉባኤ መካከል ተነስቶ ለሚቆመው ለመጀመሪያ ለዚያ ሰው እጸልይለታለሁ። እግዚአብሔር ነፃ ያወጣዋል ወይም ያወጣታል እያለ ማወጁ የተለመደ ነበር። እናም ተነስቶ የሚቆመው ማንኛውም ሰው ጥምልምሉ የወጣ ሽባ ቢሆን እንኳን ይፈወሳል። በአንድ አስደናቂ የአገልግሎት ጊዜ አንድ ሰው ለሆድ በሽታው እንዲጸለይለት ወደፊት መጣ። በሽታው ከሰውነቱ ለቆ እንዲሄድ በማዘዝ ሰውየው በክፍሉ ውስጥ አንዳች ያህል ርቀት እስኪፈናጠር ድረስ አጥብቆ ሆዱ ላይ በቡጢ ነረታው። ሰውየውም ተፈወሰ። እንዲህ አይነት ሁኔታዎች ከአንድ ጊዜ በላይ ተደጋግመው ተከስተዋል። ዊግልወርዝ በኢየሱስ ስም በሽታውን ከሰዎች ለቆ እንዲሄድ በማዘዝ ያምናል። በእርሱ የነበረው ጠላትን ለማጥቃት የሚወረወር የተቀደሰ እምነት ነበር። የሰይጣንን ይዞታ በኃይል የሚቀማና የሚያስለቅቅ አመፀኛ ሰው ነበር። እንዲያም ሆኖ ታላቅ ርህራሄና ስልጣን ነበረው። ዊግልወርዝ ዲያብሎስ በስልጣኑ ቁጥጥር ስር ባደረጋት ከተማ ውስጥ
ዘልቆ እየገባ መሆኑን ራሱ ያውቅ ነበር። በዚህ ሰው አገልግሎት በእርግጥ ሞተው የነበሩ በርካታ ሰዎች ከሞት እንቅልፋቸው ነቅተዋል። አንዱን ገጠመኝ እርሱ ራሱ እንዲህ ሲል ይገልጸዋል። ጓደኛዬ እጅግ ደንግጦና ፈርቶ ሞታለች አለ። በህይወት ዘመኔ ሁሉ እንደዚያ በፍርሃት የሚንቀጠቀጥ ሰው አላየሁም። ምን ማድረግ እንችላለን ሲል ጠየቀኝ። ምናልባት ያደረኩት ነገር ያልተለመደ እንደሆነ ልታስቡ ትችላላችሁ። ነገር ግን ሴቲቱ ወደ ተኛችበት አልጋ ሄድኩና ከተኛችበት ጎትቼ አወጣኋት። ሴትየዋ ፈጽሞ ሞታ ነበር። ተሸክሚያት ክፍሉን በማቋረጥ ግድግዳውን አስደገፍኳት። ከግድግዳው ጋር አጣብቄ እንደያዝኳትም ፊቷን ትኩር ብዬ በመመልከት ይህንን ሞት በጌታ በኢየሱስ ክርስቶስ ስም እቃወማለሁ በማለት ጮክ። ወዲያውም ከራስ ፀጉሯ እስከ እግር ጥፍሯ ድረስ ሰውነቷ መንቀጥቀጥ ጀመረ። ቀጥዬም በኢየሱስ ክርስቶስ ስም እንድትራመጂ አዛለሁ አልኩ። በኢየሱስ ክርስቶስ ስም ተራመጂ ስል ትዕዛዝ ሰጠው። ያቺ ሴት ከሞት መነሳት ብቻ አይደለም፣ ወዲያውኑ ከነበረባት ከባድ ደዌ ተፈወሰች። ከዚያም በኋላም ስለ ሞቷና ከሞት ስለመነሳቷ ለሰዎች መመስከር ጀመረች። በአገልግሎት ዘመኑ ስሚዝ ዊግልወርዝ በድምሩ ከ23 ሰዎች በላይ የሞቱ ሰዎች እንዳስነሳ ተመዝግቦ ይገኛል። አንድ ጊዜ አውቶቡስ ፌርማታ ላይ ቆሞ በመጠባበቅ ላይ ሳለ አንዲት ሴት ከኋላዋ እየተከተለ በሚያስቸግራት አንድ ትንሽ ውሻዋ ስትቸገር ተመለከተ። በመጀመሪያ በሚያባብል ቃል ወደ ቤት እንዲመለስ ትለምነው ጀመር። ደጋግማ ብትሞክርም ውሻው ሊታዘዛት አልቻለም። በማባበል እንደማይሆን ስትረዳ ግን ድንገት በእግሯ መሬቱን ደቃችና በቁጣ አሁኑን ወደ ቤት ሂድ ስትል ቀጭን ትዕዛዝ ሰጠችው። ውሻው ወዲያውኑ ጭራውን ቆልፎ ወደ ቤት ተፈተለከ። እናም በእያንዳንዱ ቀን ሰይጣንን በተመለከተ የእርሱም ዝንባሌ ይኸው ነበር። ከ1920 እስከ 1930 ባሉት ዓመታት መላውን ዓለም ዞሯል ማለት ይቻላል። እግሩ በረገጠበት ስፍራ ሁሉ በሺዎች የሚቆጠሩ ሰዎች ጌታን ተቀብለዋል፣ ተፈውሰውማል። አብዛኛውን ጊዜ በማይታወቅበትና ዝናው ወዳልተሰማበት ስፍራ ይደርሳል። ይሁን እንጂ በቀናት ውስጥ በብዙ ሺዎች የሚቆጠሩ እርሱን ለመስማት ይሰበሰባሉ። በዚያ የሚገለጠውም የእግዚአብሔር ኃይል እጅግ ታላቅ ይሆናል። እግሩ በረገጠበት ስፍራ ሁሉ እግዚአብሔር በእውነት ይከብር ነበር።